የሆነ አጣቂ ባጣሺ ወይ ተፈለማኝ ወይ ተስታፈራል ስለተባልክ ይፈራል እውነቱን ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ ተከስቻለሁ። እንግዲህ አገራችን ኢትዮጵያን ሰላም ያድርግልን። እንግዲህ ሁላችሁም አገራችን ኢትዮጵያ ሰላም እንድትሆን የምትፈልጉ በሙሉ በኮሜንት አገራችንን ሰላም ያድርግልን በሉ። እንግዲህም የተሰደደውም ከሀገር ውጭ የሚወጣውም እንግዲህ ወደ ሀገሩ በሰላም ተመልሶ ሀገራችንን ሰርተን የምንቀየርበት አገር ያድርግልን። እንግዲህ ተመልካች ዛሬ በእነ አብርሃም መካከል አዳዲስ ነገሮች ተፈጥረዋል። የተፈጠረው ነገር ምንድነው? እንግዲህ ብዙ አይነት ነገሮች ናቸው እየመጡ ያሉ። እንግዲህ ንብረት ክፍፍል የሚባል ነገር ፌርማ ባለፈው ተጀምሮ የቀረውን ምናምን ነገር ኦሬዲ ወደ መጨረሻው ሰዓት ላይ እየደረሱ በሚመስል ሁኔታ ነው እየመጡት ያሉ። እንግዲህ ተመልካች እንግዲህ የራሳችንን ሀሳብ አስተያየት የምንሰጥበት ሰዓት ላይ ነን ማለት ነው። ሀሳባችንን እየሰጠን በኮሜንትም ሆነ እንዲሁም ቪዲዮውን እየተከታተልን ቪዲዮውን መድረስ ያልቻለ ሰው እናድርስ። ስለዚህ ዛሬ ምንድነው አብርሃም በጣም ያው ትናንትና እንዳዘነ ታውቃላችሁ፣ በጣም እንደከፋውና እንደደበረው ታውቃላችሁ። የደበረው ነገር ደግሞ ምንድነው ብዙ ሰዎች በዙሪያ ያሉ ሰዎች በሙሉ ተቀይረውበታል። የተቀየሩበት ነገር ደግሞ ምንድነው የማንን መጫወቻ አሻንጉሊት ስለሆነ ነው እንጂ የማንም መጫወቻ አሻንጉሊት መሆን ባይችል ኖሮ በአብርሃም ላይ ማንም መጫወት አይችልም ነበር። ምክንያቱም የራሱ ጀግና አልሆንም አብርሃም። ለምን ማንም በሚለው ያኛው አቤል ሲለው ብሩክ ሲለው ማንም ሲለው እንደፈለገው ስለሚንቀሳቀስ፣ በዚህ መካከል ደግሞ እንግዲህ ሰዎች ሀሳባቸውን ምን ተገብርላቸው ከሆነ ማንኛውም ሰዎች የራሳቸውን አመለካከት እኛ ላይ ሊተገብሩብን ይሞክራሉ። ስለዚህ ራሳችንን በራሳችን አእምሮ መንቀሳቀስ ካልቻልን ያው እንግዲህ ሁላችንም የሚገጥመን እንደ አብርሃም ጣፍንታ ትዳራችንን መበተን፣ ልጃችንን ያላባት እንዲያድግ መፍቀድ፣ ሚስታችን ጋር መለያየት፣ ከሌላ ሴት ጋር ቺት ማድረግ ምናምን እንደዚህ አይነት ነገሮች ይፈጥራሉ። ምክንያቱም አንዳንድ ጥሩ ጓደኛ ጥሩ ነገር ውስጥ ያስገባል፣ አንዳንድ መጥፎ ጓደኛ ደግሞ መጥፎ ነገር ውስጥ ይከታል። ግልጽ ነው ይሄ። ምክንያቱም እያንዳንዱ ሰው የሚውልበት መንገድ ነው ትልቅም ትንሽም ሊያስብለው የሚችል። ጅል ሰው ጋር ተዋለ ጅል ይሆናል፣ የተሻለ ሰው ጋር ከዋለ የተሻለ ሰው ይሆናል። ስለዚህ እስኪ ወደ ቪዲዮ እንሂድ። እነቴን በማይወዱ ሰዎች መካከል ሆኜ ደህና ነኝ። ያው እንግዲህ ብዙ ነገር ተደርጎም ባይዘው እዚህ ጋር ደህንነቴን በማይወዱ ሰዎች መካከልም ሆኜ ደህና ነኝ እያለ ነው። ምክንያቱም ግን አብርሃም አንድ እውነት ልንገርህ፣ ምክንያቱም ያንተን ደህንነት የማይወድ የለም። ምናልባት በሁላችሁ መሀል እየተፈጠረ ያለ አንዳንድ አለመግባባቶች ናቸው የሚኖሩ። በዚህ መካከል ግን ሁሉም ያንተ አጥፊ፣ ሁሉም ያንተ ደህንነትን የማይወድ ሰው አድርጋ አታስብ። ምክንያቱም በዚህ ምድር ላይ ስትኖር ሁሉም ሰው አይወድም፣ ሁሉ ሰው አይጠላም። ሺህ ጊዜ ጥሩ ነገር ብትሰራ ሁሉም ሰው አይወድም። ሺህ ጊዜ ደግሞ መጥፎ ነገር አራዊት ሰው ብትሆን ደግሞ ሙሉ ሰው አይጠላም። ስለዚህ በዚህ መካከል በማይወዱ ሰዎች መካከል መሆን እኔ በሰላም አለሁ የሚለውን ንግግር ትንሽ ለጊዜው ወደ ጎን ብትወ ጥሩ ነው። እዚህ ምድር ላይ ሁሉም ይወደኛል ብላ አትጠብቅ። ምክንያቱም አንተ ማንም አይደለም። እዚህ ምድር ላይ ሁሉም ሰው ማንም አይወደው። ስለዚህ በዚህ መካከል ደህንነትህ እኛን ያሳስበናል። ምንም እንድትሆን አንፈልግም። የተሻለ ሰው ብትሆን እንድትግባባ፣ ሚስት ጋር አሪፍ ትዳር ወደ ትዳር መመለስ የምትችል ሰው ብትሆን እኔ እንደራሴ እንደግሌም ደስ ይለኛል። ምክንያቱም በቃ ባለም ሰው ችግር ሲገጥመው ማየት ጥሩ አይደለም። ምክንያቱም ራሳችን ላይ መደረግ ማንፈልገውን ነገር የሆነ ሰው ጋር ሲደረግ ማየት ያማል። ምክንያቱም ምን ችግር አለው? ያ ሰው የተሻለ ሰው ቢሆን ጥሩ ሰው ቢሆን ምን ችግር አለው? ወደ ትዳር ወደ ቀድሞ ማንነቱ ቢመጣ ችግር ስለሌለው፣ ስለዚህ በዚህ መካከል እንደዛ አይነት ንግግር ፈጽሞ ጥሩ አይደለም ለማለት። የትኛውም ነገር መውሰድ ትችላለች። አብረን ያፈራናቸው ነገሮች ናቸው አብዛኛዎቹ። እንግዲህ ሁሉንም ነገር ፈቅጄላታለሁ፣ ሁሉንም ነገር ማለት ነው መውሰድ። አብርሃም ትክክል ነህ። አንድ እውነት ግን ልንገርህ፣ በስሜት የሚደረጉ ነገሮች ነገ ያጸጽታሉ። ምክንያቱም በስሜት የወሰነ ሰው የጸጸት ባለቤት ነው የሚሆነው። አንዳንዴ ቆም ብለህ አስተውል። ፈርም፣ ችግር የለውም ፈርም። ብትፈርም ለሚስት ለልጅ ነው። ነገር ግን ነገም እንደማትስተካከሉ አታድርገው። ነገ እንደማትገናኙ አታድርገው። ምክንያቱም ይሄ ቀን አልፎ ነገ የተሻለ ቀን መጥቶ እንድትተዛዘቡ ያደርጋችኋል። ከዛ ውጭ አሁን እናንተ ሊያነጋግራችሁ ምናምን የሚችል ሀብት አይደለም፣ የሀብት ጉዳይ አይደለም። ትናንት አብራችሁ ስላሳደጋችሁት ነገር አይደለም። ትናንትና አግኝታችሁት ነገ ለሚጠፋ ሀብት ሁለታችሁ በሀብት ምክንያት አትነጋገሩ መጀመሪያ። ሲቀጥል አሁን በቅርቡ ጊዜ ያገኛችሁት የሁለታችሁም የደም ዋጋ ክፋይ የሆነ የልጅ ፍሬ አለ። በዚህ መካከል ደግሞ ልጃችሁን በዚህ መካከል ውስጥ እንዲያድግ አታድርጉ። ፈረም ካልፈረም ኖ ማተር ሰምቲንግ፣ ምንም ችግር የለውም። ግን ሽማግሌ አቅርቦ መታረቁ አይበጅም ወይ? አብሮነቱ አይበጅም ወይ?
ዛሬ ካገኛችኋቸው መጥፎ ነገሮች፣ ዛሬ ከገጠማችሁ ችግሮች በይበልጥ ትናንትና ያሳለፋችሁት ጥሩ ነገር አይበልጥም ወይ? ትናንት ያሳለፋችሁት ብዙ ደጋግ ቀኖች እኮ አሉ። አንዳንዴ እለት ለገጠመን ስሜት ብቻ አንገዛ፣ ስሜታችንን ቆጠብ እናድር። በስሜት ከመናገር፣ በስሜት ከመወሰን፣ በስሜት አክሽን ከመውሰድ ቆጠብ ብለን እስኪ እናስተውል። አብርሃም እያደረግኩ ያለው ነገር እንዲህ አይነት ነገር ስለሆነ ፈረም ካልፈረምኩ ችግር የለውም፣ ግን ፈርም የልሻለሁ ሀብት ምናምን ንብረትሽ ምናምን እንደዚህ አድርጌ ከዚህ በኋላ የአንቺ ንብረት ይሄ ነው የኔ ንብረት ይሄ ነው ምናምን ብለን መነጋገር እሱ ችግር የለውም። ግን ትዳሩ አይቀርብም ወይ? ልጁ አያሳዝናችሁም ወይ? ይህ ልጅ በእንጀራ አባት ሊያድግ ነው። ምክንያቱም ገና ለገና አንድ ልጅ ወልዳለች እና አታገባም ሩታ ማንም አይልም። አንተም ነገ ልታገባ ነው፣ እሷም ደግሞ የራሷን የሚሆናትን ሰው ትመርጣለች። እንደዚህ አይነት ነገር ውስጥ ከመግባቷ በፊት ግን በሽማግሌ ተቃርቦ ችግሮችን መፍታት አይቀልምን? ለምንድን ነው እንደዚህ አይነት ነገር የሚደረግ? ስለዚህ ከነገራችሁ ከችግሮቻችሁ ከተፈጠረው ነገር በሙሉ ችግሮችን ወደ ጎንታችሁ ልዩነታችሁን አጥፍታችሁ ትዳራችሁ ላይ ማንም ገብቶ የማይወስንበት ትዳር መገንባት አይቀልም? ለምንድን ነው እንደዚህ የምታደርጉት? ስለዚህ ነገሩን በማለሳለስ ተመልከቱት። በቃ በማለሳለስ ነገሮችን ተመልከቷቸው። ስለሁሉም ነገር ግን ከልብ አመሰግናለሁ። ለሰጠሽኝ ምክር፣ ለበቀልሽም፣ ለእያንዳንዱ ነገር በጣም አመሰግናለሁ። አብርሃም ሩታ አልተበቀለችም። ምናልባት ለአንተ በቀል ሊሆን ይችላል። ሩታ እያደረገችው ነገር ያለ በነገራችን ላይ ሩታ ብልጥ ሴት ናት። ብልጥ ሴት ናት ማለት እንዲህ አይነት ነገር እሷ የወሰደችው አክሽን ለእኔ ትክክለኛ አክሽን ነው። ለምን የሆነ አክሽን ወስዳ በዙሪያው ያሉ ሰዎች አብረውት እንደማይኖሩ አብረውት ከጎኑ ሆኖ እንደማይዘልቁ አይዞህ ብለው ከሚስቱ ጋር ማስታረቅ ወደ ትዳሩ መመለስ እንዳይችል እንደማያደርጉት ይህ ልጅ ሩታ በወሰደችው አክሽን መማር እንዳለበት ሩታ ገብቷታል። አንተ እየተበቀለች ሊመስል ይችላል። ይህ በቀል አይደለም። በዙሪያ ያሉት ሰዎች በሙሉ እንደማይጠቅሙ ማሳያ ነው። ይህን ደግሞ በትክክል እያየነው ነው። እያየነው ያለ ነገር ምንድነው? አንድም ሰው ከጎን የለም። ምክንያቱም ትናንትም ቢሆን ሄርሜላ አሞ ከሆነ ሐኪም ቤት ልውሰድህ ነው ያለች። መንገድ ላይ ራሱ ከታመም ብትወድቅ ሐኪም ቤት የሆነ ሰው የሚያልፍ ሰው ይዞ ይሄዳል። እሷ ልክ እንደዛ ነው አስባ የመጣችው። ከዛ ውጭ ክድኸኛል ነው እያለች ያለችው። ምክንያቱም አንተ ሩታ ካድሄ ትላለህ፣ አንተ ደግሞ ሩታን ተበቀልሽ ትላለህ። ሄርሜላ ደግሞ አንተን ካድሄ ትላለህ። አንተ ምን ውስጥ ህይወት እንዳለ ተመልከት። ሩታ የወሰደችውን ነገር ከመጥፎ ነገር አትመልከተው፣ ከበጎ አይነት ተመልከተው። ለምን ምንም ሰው የለም። ይኸው ማንም ጣል አሁንሽ ማንም ጣል። በዚህ መካከል ከጎንህ ለሆነ የምችለውና ምቀርብ ልችለው ሰው እኔ ብቻና እኔ ነኝ። ምክንያቱም የአካል ክፋይ ስለሆነች ማለት ነው። ሚስት ማለት አካል ስለሆነች። ስለዚህ ተበቀልሽኝ አትበል። ምክንያቱም በቀለኛ ምናምን የሚሉ ንግግሮች ጠባሳን ይጥላሉ። ነገ ከነገ ወዲያ ላይ አእምሮ ላይ እንደ ጠባሳ ተቀምጠው የማይሻሩ ይሆናሉ። እነዛ ነገሮች ከመምጣታቸው በፊት ደግሞ ምንድነው መደረግ ያለበት? መታረቅ፣ መግባባት፣ መስማማት። ምክንያቱም ሰይጣን ወደ ጎን ማስወገድ፣ በሽማግሌ ነገሮችን ተቃርቦ ችግሮቻችን ምንድነው አንተ ትብስ አንተ ትብሽ ተበብሎ በፍቅር ችግሮችን ወደ ጎን አስወግዶ ነገ ለተሻለ ቀን ለተሻለ ኑሮ ማሰብ ነው። ከዛ ውጭ አንተ በጋራ ትናንት ስላፈራችሁት ንብረት ዛሬ ስላፈራችሁት ንብረት ምንም ነገር ብታመጣ ምንም ችግር እሱ እኮ ምንም አይደለም። ንብረት አይደል? ጤዛ እኮ ነው። ነገ ሊረግፍ ይችላል፣ ነገ ሊጠፋ ይችላል፣ ነገ ሊወድም ይችላል። ገንዘብ ነው። ከዛ ውጭ ከገንዘቡ ከሀብቱ በይበልጥ ግን በቅርብ ቀን ያፈራችሁት የልጅ ፍሬ ይበልጣል። በቃ እሱ ላይ ብቻ ስሩ። በቃ እሱ ጋር የመግባባት ስራ ብቻ ስሩ። አንተ ብዙ ነገር አድርገህና ብዙ ነገር እንደፈለግ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም በቃ አይደለሁም። አንተ ፈለገ ቦታ ሂደህ አንተ የምትፈልጋት ሴት ጋር አድረህ አንተ የምትፈልጋት ሴት ጋር እየተዝናና አንተ ለምትፈልጋት ሴት ፍቅር እየሰጠህ አንተ ለምትፈልጋት ሴት ጊዜ እየሰጠህ ለገንዛ ለሚስትህ ሽራፊ ጊዜ መስጠት ያልቻልህ ሰው እንደፈለገ መጠ የምትቀበል ሩታ ምንም አይደለም። ይሄ መጥፎ ነገር ነው። ይህንን ነገር ካሰብ ተስስተሃል። በየዋህነትና በቃ በጣም በትንሽ አመለካከት እያሰብክ ነው። እሷ ትክክል ናት። አዎ አንተ የምትፈልግበት ቦታ ሄደህ ስትመጣ ዝም ብዬ መቀበል የለብኝም አልቀበልህም እያለች ነው። አዎ ትክክል ናት፣ አትቀበልህም። ለምን? ማንም ሴት የሚያደርገው ነገር ነው። አንተ የትኛውም ሴት ጋር ሽሽ ገዳሚ ትጫወት እስክትመጣ መጠበቅ አለባት እንዴ? እሷ እኮ ሰው ናት፣ ወጣት ናት። ምንም እኮ እንደዚህ አይነት አንተ ለምንድን ነው ለሩታ መሳሳት ያልቻልከውን ፍቅር ትናንት ለመጣሽ ሴት ለምን ትሰጣለህ? ለሩታ ጊዜ ብትሰጣለህ፣ ለሩታ ፍቅር ብትሰጣለህ፣ ሩታ ብትንከባከብ፣ ትሪት ብታደርጋል እዚህ ነገር ውስጥ ትደርሳላችሁ። አንተ እኮ የሩታ ከምሰጠው ጊዜ በይበልጥ ግን ብዙ እጥፍ ጊዜዎችን ለሄርሜላ ትሰጥ ነበር። ብዙ እጥፍ ጊዜዎችን ለአቤል ትሰጠው ነበር።
እንዴ የብሩክን ያህል ጊዜ እኮ ለሩታ አልሰጣትም ጊዜ። እንዴ እቺ ልጅ ታዲያ መጥፎ ነገር አታስብም ብለህ ታስባለህ? አይከፋትም ብለህ ታስባለህ? አታኮርፍም ብለህ ታስባለህ? ስለንቦና አይነካም ብለህ ታስባለህ? በደንብ ነው ስለንቦና የሚነካ እንዴ። በዛም ላይ ደግሞ የሴትን አመለካከት የሴትን አስተሳሰብ ትንሽ ከወንዶች በይበልጥ ትንሽ ጠበብ የማለት ባህሪ አለው። ስለዚህ እነዚህ አይነት ነገሮች ላይ ለምንድን ነው እሷ እንዲህ አይነት ነገር አትወስድም ብለህ የምታስብ? በደንብ ነው የምትወስደው። በደንብ ዋ እንዴ ትቀልዳለህ እንዴ? እሷም እኮ ስሜት አላት። ምን ማለት ነው? እንዲህ አይነት አንተ ፈለገ ቦታ ደርሰህ ስትመጣ እሷ መጠበቅ አለባት እንዴ? አይደረግም። የእውነት ማለት ነው አይደረግም። የሁሉ ማታለል እኔን አስፈላጊ አልነበረም። ሁለት አይነት ሰው ነው የሆንሽው ማለት ነውና ትክክል ነህ። እሷ እነዚህን ነገሮች ለመውሰድ የፈለገችበት መንገድ ቅድም ስናገር ቆይቻለሁ። ይህንን አክሽን የወሰደችው እንድትማር ነው። ማንም በዙሪያ ያሉ ሰዎች በችግር ቀን እንደማይገኙልህ፣ አንተም በከፋ ጊዜ ዙሪያ ላይ እንደማይኖሩ፣ አንተም በደበር ጊዜ እንደማይኖሩ ማሳያ ነው። ነገር ግን አሁንም አንተ አብርሃም ውስጥ ያውቀዋል። ውስጥም ያውቀው ምንድነው ነገ እንደምትገናኙ ውስጥ ያውቀዋል። እንደዛ ማድረግ አልነበረብሽም። ጥሩ አልነበረም ያደረግሽው። ለምን እንደዚህ ያደረግሽ? ለምን መጥፎ ነገር ያደረግሽ ነው እያልክ ያልከ። አዎ ትክክል ነህ። ለምን ታደርጋለች? ማድረግ አልነበረባትም። ነገር ግን በስሜት ተነሳስታ ደግሞ አክሽኑን ወሰደችው። ስለዚህ አሁን ምንድን ነው ዋናው ቁልፍ ሚናው? እርቅ። ሌላ ምንም አይነት ነገር የለም። እርቅ ነው። ሌላ ምንም እኔ ይህ ነው የምለው ነገር ስለሌለ ማለት ነው።